ይሄ ፓርት 10 ነው። ከመጀመሪያው ፓርት ጀምሮ ስትከታተሉ የነበራችሁ እና ሰፖርት ስታደርጉኝ የነበራችሁ ይመቻችሁ። በጣም ቴንኪዩ። ይሄኛው የመጨረሻው ፓርት ነው። ፓርት 9 ላይ ባሳያችሁ መሰረት በቃ ኤሎን መስክ ሙሉ በሙሉ ሊከስርና ባንክራፕሲ ውስጥ ሊገባ በቃ ገደል አፋፍ ላይ ያለበት ሞመንት አይነት ነበርና እቺ ሞመንት ካመለጠችውና አሁን ከዚህ በኋላ የሚያደርገው ላውንች ፌል ካደረገ እንደዚህ በፊት ፌል እንዳደረጉት እንደሶስቱ ማለት ነው ፌል ካደረገ ሙሉ በሙሉ ባንክራፕሲ ውስጥ ሊገባ በጣም ጥቂት የቀረበት ሞመንት ነበር። ከነዚህ ሁሉ ነገር በኋላ ስለዚህ የመጨረሻውን በነበረችው ገንዘብ የመጨረሻውን አራተኛውን ላውንች ለማድረግ ኤሎን መስክ ተዘጋጀ። ሮኬቱ ሙሉ በሙሉ ተገንብቶ አለቀ። ስለዚህ ወደ ኦርቢት የሚላክበት ቀን ደረሰና ወደ ኦርቢት ለመላክ ዝግጅታቸውን ጨርሰው ላውንች አድርጉታል። በዚህኛው ዙር ግን እንደዚህ በፊቶቹ ፌል እንዳደረጉት ፌል አላደረገም ነበር። ሰክሰስፉሊ ኦርቢት ላይ ደረሰ ማለት ነው። በዚህ ጊዜ ካስታውሳችሁ በመጀመሪያው ፓርት አካባቢ ይመስለኛል አንድ የነገርኳችሁ ነገር ነበር። ስፔስ ኤክስን ሲጀምር ኤሎን መስክ እንደ ህልም ብሎ ወይም ደግሞ እንደ ሚሽን ይዞ የተነሳቸው ነገሮች መካከል አንዱ የናሳን በጀት በ10 እጥፍ እቀንሳለሁ የሚል ነበር። ይህም ማለት የዛኔ ክሪዎቻቸውን ወይም ደግሞ ወደ ስፔስ ስቴሽን አስትሮናውታቸውን የሚልኩት በራሽያ ሮኬቶች ተጠቅመው ነበር እንጂ በራሳቸው አልነበረም እና ለዛ ደግሞ በጣም ብዙ ወጪ ናሳ ያወጣ ነበር። የአሜሪካን ትልቁ የስፔስ ካምፓኒ በጣም ብዙ ወጪ ያወጣ ነበርና ያንን ወጪ በጣም በብዙ መልኩ ቀንሳለሁ የሚል ሐሳብ ይዞ ነበር የተነሳው። ግን ተደጋጋሚ ፌል በማድረጉ የተነሳ አይደለም ናሳ ኢንቨስተሮች ራሱ ሊያምኑት ማንም ያው ፈቃደኛ እንዳልነበር ነግሬያቸዋለሁና ግን ይሄኛው ላውንች ሰክሰስፉሊ በሚደርስበት ጊዜ ናሳ ፊቱን ወደ ኤሎን መስክ ለስ አደረገ። እዚህም በኋላ በማሳካቱ የተነሳ የ1.6 ቢሊዮን ኮንትራክት ሪዋርድ ያደርገዋል ይሸልማል ማለት ነው። አጋጣሚ ኦልሞስት $30 ሚሊዮን ብቻ ቀርቶት በእጁ ላይ ለነበረና ሊከስር በጣም ጥቂት በቃ ደርሶ ለነበረ ሰው ትልቅ የሚባል ነበርና ያቺ አጋጣሚ የመጨረሻው ስኬት ስፔስ ኤክስንም ቴስላንም የታደገች አጋጣሚ ነበረች። አሁን በዚህ ሰዓት ስፔስ ኤክስም ሆነ ቴስላ በጣም ሌላ ታሪክ ላይ ነው ያሉት ማለት በጣም ትልቅ ካምፓኒዎች ሆነዋል። ስፔሻሊ ደግሞ ቴስላን ስታዩት በዓለማችን ከሚገኙ ቶፕ 10 በጣም ትላልቅ ከሚባሉ ካምፓኒዎች መካከል አይ ቲንክ 9ኛው ወይ 10ኛው ካምፓኒ ነው። ኢትስ $1 ትሪሊየን ካምፓኒ ነው። ተመሳሳይ መልኩ ደግሞ ስፔስ ኤክስ ደግሞ ኦልሞስት ዳትስ ፕራይቬት ካምፓኒ እንደ ቴስላ ፐብሊክ ካምፓኒ አይደለም፣ ፕራይቬት ካምፓኒ ነው። እሱ ደግሞ ኦልሞስት ወደ $30 ቢሊዮን አሁን ባልሳሳት ማለት ነውና ዩኒኮርንን አልፎ ዴካኮርንን አልፎ በቃ ትልቅ ሌቭል የሚባል ላይ ደርሷልና ያቺ ግን አጋጣሚ የመጣችው በአራተኛው ሙከራ ያቺን ገንዘቤን ይዤ ወደ ቤት ልግባ ሳይሆን በቃ አፈስተዋለሁ ፌል ካደረገን ፌል ያድርግ በሚል አይነት ትልቅ ጭንቀት ውስጥ የተወለደ ነበርና የዛኔ ናሳ ባይደርስለት ማለት እሱም ሰክሰስፉል ባይሆንና ናሳ ደግሞ ያንን ኮንትራክት ሪዋርድ ባያደርገው ሜቢ ተጀምሮ ከጠፉ ቢዝነሶችና ስታርታፖች መካከል አንዱ ይሆን ነበር። ኤሎን መስክ ግን በዚህ ብቻ አላበቃም። በዓለማችን ላይ የምናውቃቸው በጣም ትላልቅ ቬንቸሮች ለምሳሌ እንደ ቻትጂፒቲ ኦፕን ኤአይ በ2017 ላይ ኢንቨስት አድርጎ ነበር። ከዛ በኋላ ስላልተስማሙ ቢወጣም ኒውራሊንክ የሚባል በጣም የሚገርም በጣም ትልቅ ካምፓኒ ያለው ሌላ ቦሪንግ ካምፓኒ የሚባል ኤክስኤአይ ትዊተርን ገዝቶ ከዛ ወደ ኤክስ ለውጦታል። እንዲሁም በጣም የሚገራርሙ ቬንቸሮች ላይ በጣም እየሰራ ነውና this is በቃ በጣም የሚያስደንቅ ስቶሪ ነው።